መንታ መንገድ ክፍል 6 ደራሲና ተራኪ ፉአድ ሙና። አዲስ አበባ በመጣሁ በመጀመሪያው ቀን ተጣልቼ ጣቢያ መግባቴ ለራሴም ገረመኝ። ጣቢያ ውስጥ ትንሽ እንደቆየው አባዬ ሲከንፍ ደረሰ። ለመርማሪው የተፈጠረውን ነገር በሙሉ ሳስረዳው ወደ ልጁ እየዞረ እኔ ቦን አንገቴን ነበር የሚቆርጥል አለው። ሳቄ መጣ። መርማሪው ወደ ክስ ሳይሄድ ነገሩን በእርቅና በምክር ለመፍታት ያሰበ ይመስላል። መርማሪው መርየምን ከዚህ በኋላ በተመሳሳይ ጉዳይ ቢያገኛት እንደማይለቃት አስፈራርቷት ሸኘን። ልጁን ትንሽ እጃቸውን አፍታተውበት የሚለቁት ይመስለኛል። ያው የኛ ሀገር ፖሊሶች አመል የታወቀ ነው። በስህተት መርማሪ ቢሮ የገባ ፖሊስ ሳይቀር ነው እንደ ቡና ቁርስ አገላብጦ የሚወጣው። ቤት እንደገባን መርየም ቀና ብላ ልታየን አፈረች። ልቧ እንዳይሰበር ቀስ ብዬ ወደ መኝታ ክፍል ወስጄ ለረጅም ሰዓት መከርኳት። እሷም ይቅርታ ጠየቀችኝ። ለሻከረው ግንኙነታችን መሻሻል መልካም እድል የተፈጠረ መሰለኝ። ከችግር ጋር ምቾት አለ። ከሰው ጋር መደባደቤ እህቴ በባዳ ወንድ ስትነካ ማየቴ ቢያቆስለኝም በሱ ምክንያት ከእህቴ ጋር ያለኝ ቅርርብ መሻሻሉ አስደሰተኝ። ፈጣሪ መልካም ነገርን የትኛው ብልቃጥ ውስጥ እንደሚያስቀምጥ አይታወቅም። ብዙ ጊዜ ደግሞ ጣፋጭ ነገሮች በእሾህ የተከበቡ ናቸው። አባዬን እንዳይቆጣትና ሁሉንም እኔ እንደማስተካክለው ነግሬ የመርየምን ጭንቀት አቀለልኩላት። ከእህት ጋር እንደ ወንድም መወያየት መቻልን የመሰለ ምን ደስታ አለ? ምንም። ከባህር ዳር ከተመለስኩ 2 ሳምንት ሞላኝ። ራሄል ሳትደውል አድራ አታውቅም። የኔ ቀውስ። ከእህት ጋር አንዴ በአካል ተገናኝተናል። ለቤተሰቦቿ ተናግራ ኽጥባውን እንድንጀምረው ጠይቃኝ ነበር። እኔ ግን ትንሽ እንድናርፍ ስለጠየኳት አስቤበት ስዘጋጅ እንድነግራት ነግራኝ ተለያየን። ሰሞኑን ከአባቴ ጋር የሥራ ቦታው ነው የምውለው። የአባቴን ሥራ ማስተዳደር እንድችል አባዬ እያለማመደኝ ነው። የአባዬ ቢሮ ተቀምጬ ሀዩ ደወለች። አነሳሁትና ወይዬ ሀዩና አልኩ። እባክህ ደስ የማይል ዜና አለ አለች። ድምጿ ውስጥ ድብርት አለ። ምን ነው ሀዩ ችግር አለ አልኩ ስለደበራት እየደበረኝ። ሀያት ስትስቅ ነው የምታምረው፣ ፍልቅልቅ ስትል። በሰዋቋ ውስጥ የሚንቆረቆር የሆነ ለየት ያለ ዜማ አለ። ስትስቅ ሌላውንም እንዲስቅ የሚያስገድድ ልዩ ኃይል አላት። አኩዬ ብራዘር ካልዘየራችሁኝ ብሎ ትኬት ልኳል። ክረምቱን ስዊዘርላንድ ላሳልፍ አለች። ድብርቷ በክረምት እንድናደርገው ያሰበችው መተጃጀት ስለከሸፈ መሆኑ ገባኝ። እኔ ግን ትንሽ ረፍት ተሰማኝ። ወይኔ ሀዩዬ ልትናፍቂኝ ነው አልኩ ክረምቱን ሙሉ እንደማናገኛት እያሰብኩ። አዎ በአላህ ክረሜ በጣም ነው የምትናፍቀኝ። እሺ ውቢ አለች ድምጿን ሳግ ያፈነው። ውቢ ማለት በአረብኛ ውዴ ማለት ነው። ሁሌም ሀዩ አማርኛውን ከመጠቀም ይልቅ አረብኛውን ትመርጣለች። ሀዩዬ ስታለቅሽ አያምርብሽም። አይዞን 2 ወር ቅርብ ናት፣ ደግሞ በስልክ እንገናኛለን አልኩ ላጽናናት በማሰብ። እሺ አኩዬ በስልክ ግን እንዳጠፋብኝ። ለማንኛውም ከነገ ወዲያ ነው የምበረው አለችኝ የመለየት ስጋት በወገረው ድምፅ። ስልኩን እንደዘጋሁት ሀዩን አሰብኳት። የሃይማኖት ዕውቀቷ ገራሚ ነው። ሁሌም የምትለብሳቸው ሰፋፊ ቀሚሶች፣ ቀይነቷን የሚያንቦገቡጉት ሁሌም የምትለብሳቸው ጥቁር ሂጃቦች በሷው ተለብሰው በአይኔ ላይ ውላሉ። ሳቋ አይኔን ሞላው። ስነ ስርዓቷ ትዝ አለኝ። ስታኮርፍ ሳልኳት በጣም ደስ ትላለች። ቆይ ምንድነው? ሳትሄድ ልትናፍቀኝ ነው እንዴ?
ሄ አኩ ተረጋጋ አልኩት ለራሴ። የሀያት ስዊዘርላንድ መሄድ ትንሽ ውጥረቴን አረገበልኝ። በእርግጥ ናፍቆቷ ሊያሳብደኝ ምንም አልቀረውም። በስልክ ባንገናኝ ኖሮ ምን እንደምንሆን እኔ እንጃ። የሰው ልክ የምታውቀው ከአጠገብ ሲርቅ ነው። ሀጅራም ንፍቅ ብላኛለች። የኮምቦልቻዋ ጨዋ እርጋቷ በፍጹም ከዓይኔ አይጠፋም። ከራሄል ጋር እሁድ እሁድ እንገናኛለን። ከራሄል ጋር ስንገናኝ ልቤ ሐሴት ታደርጋለች። ከእሁድ ውጪም ትርፍ ጊዜ ሲኖረኝ አገኛታለሁ። የጥበብ ጥማቴንም የሰው ረሃቤንም በአንዴ ስለምታስታግስልኝ ደስ ይለኛል። ከእሁድ ውጪ ያለውን ሌላውን ቀን ከአባቴ ጋር በስራ ነው የማሳልፈው። ራሄል እኔ አይንህን ካየሁ ይበቃኛል። እንዴት እኔ እንደማረግህ እኔ ያውቃለሁ ትላለች ሁሌም ስንገናኝ። ወራቱ እንደ አንድ ቀን እየተጠቀለሉ ክረምቱ ተጠናቆ አዲስ ዓመት ተበሰረ። ሄ አኩዬ የት ነህ አለችኝ ሀያት ደወለችና። ስዊዘርላንድ ሱፐርማርኬቱ ጋር አልኩ እየሳኩ። መቼስ ስዊዘርላንድ ሱፐርማርኬት አይጠፋም በሚል ግምት። አኩዬ አትቀልድ፣ በአላህ ላገኝ እፈልጋለሁ፣ ናፍቀኸኛል አለችኝ የተነጫነጨች። ስልኬን ከጆሮዬ ላይ አንስቼ ቁጥሩን አየሁት። የኢትዮጵያ ስልኳ ነው። የሆነ ደስታ ውርር አደረገኝ። ሀዩዬ የፈለግሽበት ልምጣ በአላህ የት ነሽ አልኩ። ድምፄ ውስጥ ናፍቆት አለ። ቤት ነኝ፣ የት እንገናኝ አለች ሀዩ። ከሰፈራችን አማካይ ላይ ያለ አንድ ካፌ ተቀጣጠር። ሀዩዬ የኔ ቀውስ ከሁለት ወራት ናፍቆት በኋላ ላገኛት ነው። ሀዩ ለራሄልም ደውላላት ስለነበር ሶስታችንም አብረን ተገናኝተን ደስ የሚል ጊዜ አሳለፍን። አብረን ሆነንም ሀጅራ ጋር ደውለን አወራናት። ሀጁ ናፍቆታችን ሊያሳብዳት ደርሷል። ለነገሩ ከ10 ቀናት በኋላ ወደ ግቢ ተጠርተናል። ወደ ግቢ ተመልሰን የዓመቱ ትምህርት ተጀመረ። በነገራችን ላይ ውጤትም ተቀብለናል። ሀያት የክፍላችን ሰቃይ ሆናለች። 4 ነጥብ ነው በሁለቱም ሴሚስተር ያስመዘገበችው። እኔና ራሄል 3.9 ሀጁ ደግሞ 3.8 አስመዝግበናል። የክፍሉ ትልቁ ውጤት በአራታችን መያዙ በጣም አስደስቶኛል። ጠዋት ላይ ራሄል ክፍል ውስጥ እየተማርን አንተ እኔን ለማድረግ ምን ያህል መስዋዕትነት ምከፍል ይመስልሃል ብላ በወረቀት ጽፋ ሰጠችኝ። ወረቀቱ ላይ ልክ እንደሷ የምታምር ሴት ስዕል ስላበታለች። ሃይማኖታችን ቢመሳሰል ኖሮ እሷን ለማግባት አይኔን አላሽም ነበር። እብድ ሴት እወዳለሁ። ግልጽነቷ በጣም ደስ ይለኛል። የሰጠችኝ ወረቀት ላይ አንዳንዴ ሰው ዝም የሚለው ማውራት ስላልፈለገ ሳይሆን ጊዜው ስላልሆነ ነው ብዬ ጽፌ መለስኩላት። ከክፍል እንደወጣን ምሳ ለመብላት ወደ ተለመደው ቤት ሄድን። ሀያት ምግቡን አዛ እጇን ታጥባ ተቀመጠች። ምግቡ ሲደርስ እኔና ራሄል እጃችንን ለመታጠብ ተነሳን። ሀዩ አንድ ወረቀት ከጠረጴዛው ላይ አንስታ ማንበብ ጀመረች። እኔና አሪቾ ክፍል ውስጥ የተጻጻፍንበት ወረቀት ነበር። ሀያትም በዋዱ ዱብ አለ። እኔና ራሄል ታጥበን ስንመለስ ሀያት ከመቀመጫዋ ተፈናጥራ ተነሳች። ይሄ ነበር እስካሁን እንዳትወስን ያደረገ አለች ወረቀቱን ፊቴ ላይ እየወረወረች። እንባዋ መንታ መንታ እየሆነ መፍሰስ ጀመረ። ራሄል ግራ ተጋብታ ዝም ብላ ታየናለች። መምረጡ ነበር ወይ ያስቸገረ አለች ሀያት ቁጣዋ እየተቀጣጠለ። ከዚህ በላይ አብሬያት መቆሙ መልካምነቱ ስላልታየኝ ንዴቷ እስኪበርድ ከአጠገቧ መራቅ ፈለግኩ። ሁለቱንም ባሉበት ትቼ ወደ ዶርም ሄድኩ። ወደ ማታ ሀጅራን ለብቻዋ ጠርቻ አገኘኋት። ተቃቆ እየተላቀሱልን ነው አለችኝ ሀጅራ እየሳቀች። ጥቁር ሰማያዊ ሂጃብ ለብሳለች። በጣም ግራ ገብቶኛል። በዚህ ሰበብ እንዳላጣቸው ፈርቻለሁ። ሀጁ ፕሊስ ሁለቱንም የሚያስማማ መንገድ ፈልጊ አልኩ አንገቴን አቀርቅሬ። እርግጥ ሁለቱ አልተጣሉም፣ ሰላም ናቸው። ደግሞ ማፍቀር ጥፋት አይደለም። እኔ እንደሚመስለኝ ምርጫው ያንተ ይሁን። እነሱም ሰላማዊ ፍቅራቸውን ይቀጥሉ አለች እየሳቀች። ዛሬ ሀጁ ፈታ ብላለች። እኔ ጭንቅ ብሎኛል። እነሱም በዚህ ልታስማማቸው ተስማምተን ተለያየን። ማታውን ሁለቱም ደወሉልኝ። ሀዩ ስለ ጮኩብህ ይቅርታ
አለችኝ ደውላ። ሀዩ እኮ ስትስቅ ደስ ስትል ፍልቅልቅ የኔ ቆንጆ። ራሄል አንተን ለማግኘት የምከፍለው መስዋዕትነት ከፍ አለ አለችኝ የሳቀች። ሲያወሩኝ ምንም የተፈጠረ አይመስልም። ሰላም በመውረዱ ደስ አለኝ። እኔ ሁለቱንም ማጣት አልፈልግም። ሁለቱም የራሳቸው ምርጥ ነገር አላቸው። ራሄልን እንደ ፍቅረኛ እንዳልይዛት፣ በዚህ ውበቷ እንዳታሳስተኝ እፈራለሁ። ሃይማኖቴም ፍቅረኛ የሚባል ነገር አጥብቆ ያወግዛል። ከሀያት ጋር ኒካህ እንዳላሰር ለትዳር ዝግጁ አይደለሁም። ጓደኝነታቸውንም ላለማጣት ፍቅሬን ራሱ ለማንም አልገለጽኩም። ግን ለሁለቱም ለየት ያለ ስሜት እየተፈጠረብኝ ነው። ሁለቱም ተቀናቃኝ መሆናቸውን ካወቁ ትንሽ ከቆዩና እኔን የራሳቸው የማድረግ ዘመቻው ከተጀመረ ሳምንት አለፈ። እኔና ሪቾ ሁሌም በየሳምንቱ እሁድ በግቢያችን የጸረ ኤድስ ክበብ አዳራሽ ውስጥ የሚደረገው የሥነ ጽሑፍ ምሽት ላይ እንሳተፋለን። የሥነ ጽሑፍ ምሽቱ በየ15 ቀኑ ደግሞ ትልቁ ኦዲቶሪየም ውስጥ በልዩ ሁኔታ ይካሄዳል። እንደ ሁሌው በ15 ቀን አንዴ ለሚደረገው የሥነ ጽሑፍ ምሽት ጽሑፋችንን ለማሳየት ለመሄድ ከሪቾ ጋር ተገናኘን። ሪቾ ሽቅርቅር ብላ ነበር የመጣችው። ልብሱ በሷ በመለበሱ ተውቧል። የሪቾ የሰውነት ቅርጽ ይግደለኝ የሚል ይመስለኛል። ከሪቾ ጋር ጽሑፉን ለማሳየት እየሄድን ሀያት ደወለችልኝ። ሁቢ የት ነህ አለች ስልኩ እንዳነሳሁት። ወደ ሜን ላውንጅ አካባቢ ነኝ። አሁን ግን ጽሑፍ ላሳይ ልሄድ ነው አልኳት ባጭሩ። ከማን ጋር ነህ አለችኝ። ሁሌም ከሪቾ ጋር እንደምሄድ ታውቃለች። ከራሄል ጋር አልኩ ቆፍጠን ብዬ። በቀን ስለሆነ አይከፋትም ብዬ ገምቻለሁ። ብቻችሁን? ድምጿ ውስጥ ስጋት አለ። አዎ አልኩ አፌ እየተሳሰረ። ሀያት በሳግ በታፈነ ድምፅ አይ በቃ አለችኝና ስልኩን ዘጋችው። አሳዘነችኝ። ለእኔ ያላት ፍቅር ድምጿ ውስጥ በግልጽ ይደመጣል። ምን ላደርግ? መወሰን በጣም ከብዶኛል። ክፍል 6 በዚሁ ተጠናቀቀ። ክፍል 7 ይቀጥላል። ደራሲና ተራኪ ፉአድ ሙና። Time